He's a killer. USA. The fascist regime in Ethiopia, President Obama, where is your promise? Where is your promise? President Obama, shame on you. Where is your action? President Obama, say no. To the refugee in Ethiopia, say no. TPLF is a terrorist. Stop financing the terrorist regime in Ethiopia. There is no peace in Ethiopia. Stop. With peace, the people of Ethiopia have no voice. Stop. አንድ ጊዜ አዳምጡ። አንድ ጊዜ መልእክቶችን እየተደማመጥን እናስተላልፍ። እባካችሁ አንድ ጊዜ እንደማመጥ። አንድ ጊዜ መልእክቶች አሉ። እባካችሁ አንድ ጊዜ እንደማመጥ። አንድ ጊዜ አሁን ፕሮግራማችንን ጀምረናል። እንግዲህ ያው ደብዳቤው ገብቷል። አሁን ከሃይማኖት አባቶቻችን የጸሎት መክፈቻ ያደርጉልናል። ሁላችሁም እባካችሁ በትዕግስት አዳምጡን። ሁላችንም አንድ ሐሳባችን ወደዚህ ሁሉ ፕሮግራማችንን ያስተካከልን እንሄዳለን። ዛሬ ዝናብ መደብደቡ ለኛ ያንሰናል። ደማቸውን እያፈሰሱ ያሉ ወንድሞች አሉ። ስለዚህ የዝናቡ መደብደብ እንደውም እንደ በረከት ቁጠሩት። ምንም አንሆንም። በዝናብ የሞተ ሰው የለም። አሁን ወደ አባቶቻችን መልእክት ወስዳችኋለሁ። ብፁዕ አባታችን አቡነ ጴጥሮስ በማዕከላችን አሉ። የሃይማኖታዊ መልእክት አባታዊ መልእክት ያስተላልፉልናል። አንድ ጊዜ ሁላችንም አእምሯችንን ሰብሰብ እናድርግ። አንድ ጊዜ ኦኬ። አሁን እንግዲህ መልእክቱን ያስተላልፋሉ። እባካችሁ በጥሞና እናዳምጥ። እባካችሁ አንድ ጊዜ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር አምላካችን በዚህ ሰዓት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ
አምላካችን ምሕረት ቸርነት ይቅርታ የአባትነት ፍቅር ሳይለየን ይህን ጊዜ ስለባረክልን ስለቀደስክልን እናመሰግንሃለን። በዚህ ሰዓት ደግሞ በሀገራችን በልዩ ልዩ መከራ ውስጥ በስራት በመደብደብ በመቃጠል በረሃብ በስደት በአጠቃላይ ቆጥረን በማንጨርሰው መከራ ውስጥ ያሉ ወገኖቻችን በምሕረት በቸርነት በይቅርታ እንድትጎበኛቸውና እንድታስባቸው እንለምንሃለን። እግዚአብሔር ሆይ ይህ ሰዓት ለሕዝባችን የምንጮኸውን ጩኸት በአምላካችን ፊት የምናምነውን እንባ የምትሰማበት ጆሮ ወደኛ ያዘነበለበት አይኖችህ አርቀው የሚያዩ አይኖችህ ደግሞ ወደ መከራችን ተመልክተው ምሕረት ቸርነት የሚታወጅበት እንድታረግልን እንለምንሃለን። በዚህ ሰዓት ደግሞ በእስር ቤት የሚማቀቁትን በምሕረትህ በቸርነት እንድትጎበኛቸው የህሊና እስረኛ ሆነው እንዳይተነፍሱ እንዳይናገሩ የሆኑትን ወገኖቻችን ደግሞ በዚህ ሰዓት እንድታስባቸውና በምሕረት እንድትጎበኛቸው እንለምንሃለን። በዚህ ያለነው ሁሉ ለአንድነትና ለህብረት ለሰላም ልባችን አንድ እንዲሆን ደግሞ ፈቃድ ይሁንልን። ክብርና ምስጋና ለተቀደሰው ስም ይሁን ዛሬም ዘወትርም ለዘላለሙ አሜን። ብዙኃን አባቶቻችን፣ ካህናት፣ እዚህ የተሰበሰባችሁ ወገኖቻችን መቼም አንዳንድ ጊዜ የታሪክ አጋጣሚ በትውልዶች ላይ የሚወድቁ ከባድ ነገሮች አሉ። በኢትዮጵያ ታሪክ ውስጥ ብዙ ውጣ ውረዶች መከራዎች እንዳለፉ በመጽሐፎች አንበናል። የተለያዩ ጨካኝ መሪዎች እንደነበሩ በኢትዮጵያ በተጻፉ የታሪክ መጻሕፍቶች አንዳንዶች አይተናል። የዮዲት ጉዲት የተባለውን ታሪክ ሰምተናል፣ አንበናል። የነግራኝንም አንበናል። የወራሪውን የጣሊያንም ነገር አንበናል። ስለዚህ ችግር በኢትዮጵያ ውስጥ እንዳለ እናውቃለን፣ እንረዳለን፣ በሌላው ሀገርም እንዳለው ሁሉ። የአሁኑ ግን ከዚያ የተለየ ሆኖ እንረዳለን። 3-4 ምክንያቶች ይኖሩናል። በመጀመሪያ ደረጃ በሰለጠነ ዘመን ላይ እኔ ይህን ቃል ስናገር እንግዲህ እንደ ስድብም እንዳይሆንብኝ እጠነቀቃለሁ። በሰለጠነ ዘመን ላይ የወረደ መሀይምነት ወይም ደግሞ በድንቁርና የጠለቁ ሰዎች የሚመራው ሀገር በሰለጠነ ዘመን ላይ የማይታይ የሚመስል በደቂቃ ውስጥ በዓለም በሚተላለፍ ኢንፎርሜሽን በሰፈነበት ዘመን ላይ ሰውን እየገደሉ በዲሞክራሲ የሚያመካኝ መንግስት ባለበት ዘመን ላይ 5ኛ ክፍል ያልጨረሰ ኤታማዦር ሹም የሆነባት አገር ላይ አጠቃላይ የጻፉትን መጽሐፍ ለትምህርት የጻፉትን መጽሐፍ ለ10 ዓመት ሳያነቡ ከ10 ዓመት በኋላ አስተማሪዎቻቸው ያላወቁትን ከ10 ዓመት በኋላ ተራራ ሰርቀው ይቅርታ የሚጠይቁበት ብቻ በክፋትም ቢሆን በምድር ላይ አለ የተባለ ክፋት የሚገለጽበት ሀገር ላይ እስረኞችን እሳት አቃጥሎ የሚወጡትን የሚገድል መንግስት፣ የወገኖቹን ሱቅ አቃጥሎ ገንዘባቸውን እንዳያወጡ የሚያደርግ መንግስት፣ ልጇን ገሎ ካስከረኗ ላይ እናቱን እንዲቀመጥ የሚያደርግ መንግስት፣ እናትና ልጅን ለይቶ አንተ አማራ ነህ፣ አንተ ትግሬ ነህ፣ አንተ ኦሮሞ ነህ ብሎ ለያይቶ ከአንድ እናት የተወለዱ ልጆችን የሚለያይ መንግስት ብቻ በጠቅላላ በምድር ላይ ክፉ የተባለ ነገርን የሚያደርግ መንግስት መሆኑ ከእስከዛሬዎቹ ልዩ ያደርገዋል። አጠቃላይ በሀገሪቱ ያለውን የሃይማኖት፣ የኢኮኖሚ፣ የመከላከያ ተቋም በሙሉ ለክፋት ብቻ፣ ለጥፋት ብቻ፣ አገርን ለማፍረስ ብቻ፣ ሰውን ለመግደል ብቻ የሚያውል መንግስት መሆኑ ከእስከዛሬው ልዩ ያደርገዋል። ስለዚህ ዛሬ ኢትዮጵያ ያለችበት ጊዜ የመኖርና ያለመኖር
ኢትዮጵያ ያለችበት ሁኔታ እጅግ አስፈሪ፣ አስደንጋጭ እናም ደግሞ በጣም አሳዛኝም ጭምር ነው። ስለዚህ በዚህ ዘመን ውስጥ ሆነን የሃይማኖት አባቶቻችን 3 ተቋማት በኢትዮጵያ ፈርሰው የፖለቲካ ድርጅት ብቻ ይዟቸዋል። የዛሬ 25 ዓመት ትዝ ይለኛል ወያኔ ሲገባ 2 ነገሮች ተፈጠሩ። ከዛሬ ጀምሮ የኢትዮጵያ መከላከያ ፈርሷል፣ በምትኩ የኢህአዴግ መከላከያ ተተክቷል ይላል። የኢትዮጵያ መከላከያ የለም። አሁን የፖለቲካ ድርጅትን የሚጠብቅ መከላከያ ነው ያለው። ሁለተኛ ከዛሬ ጀምሮ የኢትዮጵያ ጸጥታ መስሪያ ቤት ፈርሷል፣ በምትኩ የኢህአዴግ የደህንነት መስሪያ ቤት ተተክቷል ነው የሚለው። የኢትዮጵያ የጸጥታ መስሪያ ቤት የላትም፣ መከላከያ የላትም። አንድን ድርጅት ብቻ የሚጠብቅ የሚንከባከብ ድርጅት ነው ያለው። ሶስተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈርሷል፣ በምትኩ ጭቁን የኢህአዴግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተተክቷል ብሎ የራሱን ድርጅት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያስቀመጠ መንግስት ነው ያለ። በዚህ እንግዲህ እኛ በስደቱ ነን። ዛሬ አሁን እየተናገርኩ ያለሁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህጋዊ ቅዱስ ሲኖዶስን ወክዬ ነው እየተናገርኩ ያለሁት።